ሰላም ሰላም ጤና ይስጥልን ውድ የተማር ቤተሰቦች ስለመጣችሁ እጅግ በጣም ደስ ብሎኛል። በዛሬው ርዕሳችን ለማንሳት የምንፈልገው አቤት ቁም ነገር የሪሰርች ዋና ነጥብ የሪሰርች ፕሮፖዛል ዋና ይዘቶች ምንድናቸው የሚለውን ነገር በዝርዝር ለማብራራት እሞክራለሁ። ስለመጣችሁ ጊዜዎትን ሰውተው እኔ ቻናል ላይ ስለሚያሳልፉ እጅግ በጣም አመሰግናለሁ። ያው በዛሬ ቆይታዎት በተወሰነ ሳይሆን በተሟላ አይነት መልኩ ሪሰርች ፕሮፖዛል ይዘቶቹ ምንድናቸው የሚለውን በተወሰነ መልኩ ለማስረዳት እሞክራለሁ። ያው የመጀመሪያው ቁም ነገር ሁሌም እንደሚታሰበው ከዴፊኒሽን እንነሳለን ማለት ነው። ሪሰርች ፕላን ምንድነው ስንል ሪሰርች ፕላን ራሱን የቻለ ዶክመንት ነው። አውትላይን የሚያደርገው then what is the main objective of the research, how the research would be done, and related literatures would be explained in detail. So this is what we call research plan. So research plan ማለት አንድ ዶክመንት ነው ወይም የጥናት እቅድ ነው። የጥናት እቅዱ አላማው ምን እንደሆነ፣ ለምን እንደሚሰራ፣ እንዴት እንደሚሰራ፣ የት እንደሚሰራ ተያያዥ ጉዳዮችን በትክክል ያስቀምጣል ማለት ነው። ስለዚህ ሪሰርች ፕላን ማለት የሪሰርች ፕሮፖዛል ፕላን ማለት የጥናት እቅድ ስለሆነ እሱን ማዘጋጀት ለማንኛውም ማጥኒ አስፈላጊ እንደሆነ ይታወቃል ወይም ደግሞ ይታሰባል ብቻ ሳይሆን ይታወቃል፣ ግድም ነው። ስለዚህ ሪሰርች ፕሮፖዛል ኮምፖነንቶቹ ከይዘታቸው በተወሰነ መልኩ እንደየአውዱ ሊለያይ ይችላል። አውዱ ስል እንግዲህ እንደምንሰራው የጥናት ደረጃ ለማስተርስ ምንሰራውና ለፒኤችዲ ምንሰራው እንዲሁም ደግሞ ለቢኤ ወይም ለቢኤስሲ ምንሰራው የጥናት አይነት ልዩ የተለያየ ፎርማት ሊኖረው ይችላል። እንዲሁም ደግሞ በተመሳሳይ ደረጃ ራሱ ከዩኒቨርሲቲ ዩኒቨርሲቲ ከዲፓርትመንት ከስፔሻላይዜሽን ፎርማት ሊለያይ ይችላል። ስለዚህ ፎርማት መከተል ያለብን በዲፓርትመንታችን ወይ በኮሌጃችን ወይ በዩኒቨርሲቲ ደረጃ ኮምፓይል የተደረገ ፎርማት ካለ ያንን መከተል እጅግ በጣም አስፈላጊ ነው። ምክንያቱም በዓለም አቀፍ ደረጃ ተቀባይነት ያለው ስታንዳርድ ወጥ የሆነ ፎርማት ስለሌለ ማለት ነው። ስለዚህ ዲፔንድስ ኦን ስለዚህ ባይ ዲፎልት አበበና አየለ አበበና ጫላ የሚሰሩት ጥናት ሊለያይ ይችላል። ስለዚህ ጥናት ማለት ብቃትን መሰረት አድርጎ ወይም እኛ በትክክል ማንነታችንን የምናሳይበት ብቃታችንን የምንለካበት ስለሆነ ነው በዋናነት ፎርማቱ ሊለያይ የሚችለው። ስለዚህ እሱን ማወቅ እጅግ በጣም አስፈላጊ ነው። ስለዚህ የጥናት ኮምፖነንቶች የመጀመሪያውንና ወሳኙን ለማስረዳት እሞክራለሁ። የመጀመሪያው ወሳኝ ቁም ነገር ወይም ጥናት ስናስበው መጀመሪያ ምንድነው የምናስበው? ታይትሉን እናስባለን። ስለዚህ 2-3 ታይትል ሰሚት እናደርጋለን። ሰሚት ካደረግነው 3 ታይትል ወይ ዲፓርትመንት ወይ ጋይዶቻችን ወይ አማካሪዎቻችን ከ3 አንዱን ይመርጣሉ። ከ3 አንዱ ሲመርጡ እንግዲህ እነሱ የሚያዩበት አንግል ይኖራል። ስለዚህ እሱ ላይ መተማመን እጅግ በጣም አስፈላጊ ነው። ምክንያቱም ጥናቴን የምሰራው እኔ በማቀው የጥናት ዘርፍ ላይ መሆን መቻል አለበት። የኔን ስፔሻላይዜሽን ታሳቢ ማድረግ መቻል አለበት። የኔን ልምድ እና እውቀት ከግምት ውስጥ ያስገባ መሆን ስላለበት ታይትል ፔጅ በጣም ወሳኝና አስፈላጊ ነገር እንደሆነ እናውቃለን። ከታይትል ፔጅ ቀጥሎ ምን አለ? ሁሉም ሰው እንደሚረዳው ወይም እንደሚያውቀው አብስትራክት ወይንም ደግሞ ኤክስኪዩቲቭ ሳመሪ አለ። ኤክስኪዩቲቭ ሳመሪ ወይም አብስትራክት
it is a kind of short explanation for the higher officials. Then the higher official do not have technical knowledge and as well as the time to understand the whole thing. So what we have to do is we have to prepare executive summary or an abstract. An abstract will tell them the objective, the methodology and the things that we have to do for achieving the research objective is the main concern that we have to consider. So this is an interesting thing in which we have to understand. Then the length would be different based on different contexts. Then as I have explained earlier, then it would be different based on the out. So we have to understand that. Then based on that we have to develop then as much as we can. Then the abstract or executive summary should be compiled in 500 words. It should have keywords and it has to explain objective, methodology and related things are the main things that we have to consider or we have to think on. It is the interesting basic thing. Then before developing the executive summary, then there should be one important thing in which we have to consider. This important thing is what we call background of the problem. Then background of the problem is the what we call the springboard for understanding the research. Then it will tell us about the problem. Then it will tell us about the main things which are related with the problem. We use funnel approach. As much as we can. funnel approach ማለት ከጀነራል ወደ ስፔሲፊክ እየጠበበ የሚመጣ ይዘቱን በትክክል በሚመጥን አይነት ሁኔታ ኮንሴፕቹዋላይዝ ማድረግ፣ ኮንሴፕቶችን ማስረዳት ዘን ኮንሴፕቶችን፣ ሁኔታዎችን፣ ዳሰሳዎችን በደንብ መስራት ማስረዳት መቻል አለብን። ያ ካልሆነ it would be difficult for every one of us. then background of the study በትክክል ጥንቅቅ ብሎ ተሰራ ማለት the statement of the problem አንድ መድረሻ አይነት ወይንም ደግሞ በትክክል ማሰሪያ አይነት ነገር ሰርችለታለሁ ማለት ነው። statement of the problem indicates or try to explain about the problem. Okay, then background of the study try to tell about what are the things that we are going to study. Then statements of problem will tell us about why we are going to study this. Then it will tell us about the gaps in which we are interested in. Okay, then should contain enough detail regarding about the problem. Then it has to explain the cases even. It has to explain the different sub problems which are contributing to the major problems has to be explained in detail as much as we can. Okay, then we do have an opportunity to develop a better thing. I'm doing the research problem for the sake of developing my research objective. Okay, then the research problem would have two main components. The first one is description or explanation of the problem and what we call the research question or the hypothesis. Then based on that I will develop what we call the objective of the research. Then as we know very well, objective of the research is what we call the backbone of every research. So the main interesting point in which we have to consider or we have to put in our mind ወይም በጭንቅላታችን በደንብ ሊገባን የሚገባው ነገር ኦብጀክቲቭ ምንድነው፣ ኦብጀክቲቭ ከየት ይገኛል የሚለውን ነገር በትክክል መረዳት መቻል አለብን። ኦብጀክቲቭ
በዋናነት ከየት ነው የምስበው? ከታይትሌ ጋር መገናኘት መቻል አለበት። ታይትሌ እና ጄኔራል ኦብጀክቲቭ ኦልሞስት አንድ አይነት ባይሆኑም ግን ተቀራራቢነት ያላቸው ነገሮች መሆን መቻል አለባቸው። ያው ኦብጀክቲቭ ኦፍ ዘ ስተዲ ሁለት ካታጎሪዎች አሉ። አንደኛው ጀነራል ኦብጀክቲቭ ነው፣ ሁለተኛው ስፔሲፊክ ኦብጀክቲቭ ነው። ዘን ዋይ objectives are important? They give direction to the research. They can be used to assess outcomes. They are usually expressed in bullet form for the sake of clarity. Then all objectives has to be started with the word to explain, to understand, to know, to measure, and these things would be an example for understanding the objective. Then in the previous discussion I have explained as much as I can regarding about the problem statement. As I have explained earlier, the problem statement would have two main components. The first one is explanation of a problem, description of a problem with research question. Then research questions are very much important, which because it is a kind of a guiding tool just like objectives. Then research questions are somewhat different from hypothesis. Then then research objective አለኝ። ያንን research objective ወደ ተለያዩ specific objective በትነዋለሁ። then specific objective ደግሞ የምመልስበት መንገድ ለሁሉም አንድ አይነት መንገድ ላይሆን ይችላል። ስለዚህ hypothesis ሊኖርኝ ይችላል። ለምሳሌ research question what ከሆነ ምንድነው፣ ለምን፣ እንዴት ምናምን የሚሉ ነገሮች ከሆኑ ሪሰርች ኮስችን ልጠቀም ይችላል። ከዛ how and related things ከሆነ ደግሞ hypothesis ልጠቀም ይችላል ማለት ነው። ስለዚህ hypothesis is a kind of an explanation or a statement which is given by the experts in the area. then እኔ ኤክስፐርት በሆንኩበት ዙሪያ የተወሰነ ዳሰሳ ወይንም ደግሞ የተወሰነ መላምት መስጠት ይችላል ማለት ነው። ይሄ መሰላምት መረጃን መሰረት የተጠቃለለ ወይም ሙሉ በሙሉ መረጃን ያደረገ ነገር አይደለም። እውነት ወይም ሐሰት ለጊዜው ሊባል አይችልም። ሃይፖቴሲስ ነል እና አልተርኔቲቭ አለው። ነል ሃይፖቴሲስ በትክክል እኛ የምንናገረው ስቴትመንት A and B has a relationship ካልኩኝ this would be an example for null hypothesis. Then the opposite, then there is no any relationship between A and B is an example for alternative hypothesis. Then እኔ እስከሚገባኝ as far as my knowledge is concerned, research or question ካለ ሃይፖቴሲስ ላይኖር ይችላል። ሁለቱን መደጋገም አንድ ተመሳሳይ ነገር ሁለቴ እንደማድረግ እቆጥራለሁ ማለት ነው። ስለዚህ ያ ባይሆን ደስ ይላል። then benefit or importance of the study ቀጥሎ የመምጣት መቻል አለበት። ያው ጥናት ትርጉም አልባ ነገር አይደለም። ጥናት በሚሰራበት ሁኔታና ጊዜ የሚጠቀሙ አካላት አሉ። ስለዚህ የሚጠቀሙ አካላት በትክክል መጠቀም መቻል ስላለባቸው ያንን ጉዳይ በደንብ መረዳትና በተሻለ መልኩ መረዳት ያስፈልጋል። ስለዚህ ያ ስለሆነ እጅግ በጣም ደስ ይላል። ኢምፖርታንሱ ማን ይጠቀማል፣ ምን ይጠቀማል፣ በምን አይነት መልኩ ይጠቀማል የሚለው ነገር በትክክል መዳሰስና መዘርዘር መቻል አለበት። ዘን ያው እንደምታውቁት ያው የትኛውም ጥናት ውስጥ ኮንቴክስቹአላይዝ የምናደርጋቸው ወይንም ደግሞ ከጥናቱ አንጻር ብቻ የሚደረጉ ነገሮች አሉ። then these are what we call assumption. then the other name for assumption is what we call definition of words.
ኦኬ እኔ ፊክስድ አሴት ሲባል ማቀው ጀነራል ነገር አለ ግን ባይ ዲፎልት አንዴ ጥናት የሚሰራ ሰው እኔ ፊክስድ አሴትን ከዚህ አንፃር ነው እዚህ ጥናቱ ለማስረዳት የሚሞክረው ብሎ የራሱን የሆነ ዴፊኒሽን ከሰጠኝ this is what we call an assumption. So this is an interesting basic thing. ስለዚህ ፓርት 1 በዚህ ተቃለላል ወደ ፓርት 2 እሄዳለሁ ማለት ነው። ስለዚህ ፓርት 2 ላይ ስመጣ ፓርት 2 ላይ ወሳኙ ቁም ነገር ሊትሬቸር ሪቪው ነው። የጥናት ፕሮፖዛሊን ከ30 እስከ 40% በትክክል የዘን ሶስት አይነት ጋፖችን ኮንሴፕቹዋል ጋፕ theoretical gap እና then the gap in between the expected and the things which are doing now should be explained in literature review. So literature review, the end result of literature review is to develop conceptual framework. Okay, then any conceptual literature review መሰራው ዋናው ዓላማ የመጨረሻ መዳረሻዬ conceptual framework develop ማድረግ then ብዙ ጥናቶችን አጣቅሳለሁ ብዙ ጥናቶችን እዳስሳለሁ ከዳሰስኩኝ በኋላ ግን ከነዛ በመነሳት ምን አደርጋለሁ የራሴን conceptual framework develop አደርጋለሁ conceptual framework የሌለው ፕላን ተገቢነት የለውም ዘን ፍሬምወርክ ወይም ሊትሬቸር ሪቪው ስንሰራ ብዙ ጊዜ የሚሞከረው በደላይ ደግሞ ከፍ ያለ በመጣን ቁጥር በኤክሴል ራሱን የቻለ ሶፍትዌርም አለው ግን ደግሞ ከሶፍትዌር ይልቅ አርቲፊሻል ኢንተለጀንስ የኛን ያክል ሳብጀክት ማተሩ አንደርስታንድ ሊያደርገው ይችላል ያው ሲስተማቲክ ነው ይመርጣል በብዙ አይነት መልኩ አደራጅቶ ሊሰጠን ይችላል ግን ደግሞ እኛ ደግሞ ጥናት ስንሰራ ኃላፊነት ስላለብን ጉዳዩን የጥናቱን ፍሬ ሐሳብ እኔ መረዳት ስላለብኝ በኤክሴል ነው መስራት መቻል አለብኝ በኤክሴል ስሰራ who is the key author ብዬ መጻፍ መቻል አለብኝ what did they said ለምሳሌ ስለ ደንበኛ እርካታ የማጠና ከሆነ ደንበኛ እርካታ ላይ key authors አሉ እነዛ ምን አሉ what do other authors said የሚለውን ነገር I have to get some clue then what do they say should be explained in detail as much as I can then ስለዚህ ሁለተኛው አቤት ቁም ነገር አቤት ወይም ወሳኙ ቁም ነገር ኮንሴፕት ሊትሬቸር ሪቪው ነው ስለዚህ ሊትሬቸር ሪቪው ከ30 እስከ 40% የጥናታችንን እቅድ እንደሚይዝ ነግሬያችኋለሁ በደንብ በተደራጀ አይነት መልኩ በትክክል መሰራት መቻል አለበት ያ ሲሆን እውነቱን ለመናገር እኛም ጥናታችንም ውጤታማ የምንሆንበት መንገድ ይኖራል ማለት ነው ስለዚህ በዛ መልኩ መረዳት እጅግ በጣም አስፈላጊና ተገቢ ነው በሶስተኛ ደረጃ መረዳትና መገንዘብ ያለብን ሪሰርች ሜቶዶሎጂ ነው ስለዚህ ቅድም እንዳልኳችሁ ሪሰርች ፕሮፖዛል የእቅድ ነው ስለዚህ ከእቅዶቹ አንዱ how የሚለውን ነገር መመለስ መቻል አለበት ጥናቱ እንዴት ይሰራል በምን አይነት መልኩ ይሰራል የሚለው መልስ እዚህ ጋር ነው የሚመለሰው so this is an important thing in which you have to understand research methodology የመጀመሪያው የሚመለሰው ነገር what is the population ነው what is the population ብዬ የምጠይቅበት ዋናው ቁም ነገር ምንድነው ሳምፕል መውሰድ መቻል አለብኝ ሳምፕል ያው ፖፑሌሽኑን ማጥናት እጅግ በጣም ውድና ጊዜ የሚወስድ ስለሆነ ብዙ ጊዜ ጥናት ስንሰራ ሳምፕል እንወስዳለን ስለዚህ ሳምፕል ለመውሰድ ደግሞ በትክክል መረጃው ኢንፎርሜሽን አናሊሲስ መሰራት መቻል አለበት then by default information analysis ስሰራው መረጃውን ትክክለኛ መረጃውን ከማንና እንዴት አገኛለሁ የሚለውን ነገር ለመረዳት ነው
ዘን ከሰራው በኋላ ምን አደርጋለሁ? ሶርስ ኦፍ ኢንፎርሜሽን ዴቨሎፕ አደርጋለሁ። ዘን ፕላትፎርም ቱ ክሪቲሳይዝ ሜክ ሪኮሜንዴሽን ኤንድ አናላይዝ ኤክስፐርት ኦፒኒየን አዝ ዌል አዝ ኳሊፋይድ ሪሰርች ኤንድ ሃው ኢት ውድ ቢ አቬይላብል ሹድ ቢ ኮንሲደርድ። ዘን review has to be done. Then there should be a plan for a data analysis. data analysis ግን መሰረት የሚያደርገው ሪሰርች ዲዛይን ነው። ዘን በደምሳሳው ለማውራት ስንሞክር 3 አይነት ሪሰርች ዲዛይን አሉ። በተለይ ደግሞ በቢዝነስ እና ኢኮኖሚክስ የምንሰራ ከሆነ በተለይ በማኔጅመንት እኔ በቅርብ በማውቀው በማኔጅመንት እና ማርኬቲንግ 3 አይነት ሪሰርች ዲዛይኖች አሉ። ስለዚህ 3ቱም ሪሰርች ዲዛይኖች የራሳቸው የሆነ ቱል ስላላቸው እነዛም መለየት ያስፈልጋል ማለት ነው። ያንን ካለየ ነው በትክክል የትኛው መንገድ በየትኛው ሊመለስ እንደሚችል ላናውቀው እንችላለን ማለት ነው። ስለዚህ እሱን በትክክል ሪሰርች ዲዛይናችን ምንድነው? የትኛው ሪሰርች ዲዛይን ከየትኛው በምን ይለያል የሚለውን በትክክል ማወቅና መገንዘብ መቻል አለብኝ። ስለሱ ደግሞ ራሱን የቻለ ፒፒቲ አዘጋጅቼ በዝርዝር የሚመለስ ይሆናል። ዛሬ እንደ ሙከራም እንደ መግቢያም ያክል ነው የምሰጣችሁ። ስለዚህ ያንዳንዱ ጥናት ምን ያስፈልገዋል? በጀት ያስፈልገዋል ማለት ነው። ስለዚህ ስለ በጀት ስናወራ ስለ 2 ነገሮች እናወራለን። በጀት ማለት የጊዜና የገንዘብ ጥምር ውጤት ነው። ስለዚህ ምን ያክል ጊዜ ይወስዳል፣ ምን ያክል ገንዘብ ያስጨርሰኛል የሚለው ነገር በትክክል መታወቅ መቻል አለበት። አንለስ ኢን አዘርዋይስ ኖርማሊ ሪሰርች ዝሮ ከሆነ ወይም ደግሞ ያለ ማሰሪያ ማለት ፎሎ አፕ ማይሰራለት ከሆነ በየጊዜው ኤግዛማይን ማናደርገው ከሆነ እጅግ በጣም አስቸጋሪና ተገቢ ያልሆኑ ወጪዎችን ሊያስከትል ይችላል። ስለዚህ ዘን ፕላኒንግ ቱል ራሱን የቻለ በጣም የታወቀ ለብዙ ጥናቶች ምን ተገለገለው ጋንት ቻርት ነው። ዘን ጋንት ቻርትን ተጠቅሞ ፕላኒንግ መስራት እጅግ በጣም አስፈላጊና ተገቢ እንደሆነ ይታሰባል። ዘን ሜቶዶሎጂን በዚህ መልኩ ካጠናቀቅን ሪፈረንስ መካተት መቻል አለበት። እያንዳንዱ ጥናቱን ስንሰራ የተጠቀምናቸው ማጣቀሻዎች በትክክል መገንዘብና መዘርዘርና ማስረዳት መቻል አለብን። ያው እንደምታውቁት ሪፈረንሲንግ ስታይልም ሃርቫርድ ሜቶድ አለ፣ አሜሪካን ሳይኮሎጂካል አሶሲዬሽን ሜቶድ አለ፣ ሌሎችም ሜቶዶች ይኖራሉ። ስለዚህ ከተለያዩ ሜቶዶች እኛ የምንፈልገውን ወይም ዩኒቨርሲቲያችን፣ ኮሌጃችን፣ ዲፓርትመንታችን የሚከተለውን ትክክለኛ ሜቶድ መጠቀም መቻል አለብን። ያው የጎላ ልዩነት የላቸውም። ዘን አድቫንቴጅ ኦፍ ሪሰርች ፕሮፖዛል ቱ ዘ ሪሰርቸር የመጀመሪያው ቁም ነገር ፕላኒንግ ቱል ነው። then it would help us to review each and every steps. then መቼ በምን ያክል በየትኛው ሰዓት ምን እንደምሰራ ይነግርሃል በግልጽ። ስለዚህ ሚስቴኮችን አሰራም። ስለዚህ መቼ ምን እንደምሰራ ስለምታውቀው ዘን እያንዳንዱ ቆም ነገር በትክክል ፕላን ተደርጎ ተቀምጧል። Then researching literature review is examined in developing research proposal. It will help us to understand the researcher to understand the subject matter. ብዙ ጊዜ እንደውም በ3ኛ ዲግሪ ደረጃ የሚሰሩ ጥናቶች ብዙ ጊዜ የሚሰጠው ሊትሬቸር ሪቪው። ስለዚህ ሊትሬቸር ሪቪው በብዙ ጊዜ በሰራን ቁጥር ምን ያደርጋል? ነገሮችን በተሻለ መልኩ አንደርስታንድ ማድረግ እንጀምራለን ማለት ነው። ያንን አንደርስታንድ ካረግን ደግሞ በጣም ጥሩ ይሆናል። ከዛ በኋላ ኢረሮችን ባዝድ እንዳንሆን ማስቀረት ባንችልም ግን ባይ ዲፎልት በተወሰነ መልኩ መቀነስ እንችላለን። ምክንያቱም እንደምታውቁት የትኛውም ጥናት ኢረር አለው። then
እኛ ሪሰርቸር መምረጥ ወይንም ደግሞ አብሮን የሚሰራ ሪሰርቸር መምረጥ በተለያየ አይነት መልኩ ሊኖርብን ይችላል። መጀመሪያው ቁም ነገር ፓሽን፣ ኮሚትመንቱ፣ ዲሲፕሊኑ መኖር መቻል አለበት። ከዛ ውጪ እያንዳንዱ ጥናት የራሱ የሆነ ሚስጥር ሊኖረው ይችላል። ስለዚህ ሚስጥር ጠባቂነትም ታሳቢ ሊደረግ ይችላል። ከዛም ውጪ ደግሞ እውቀት ሪሰርች ላይ ማተር ያደርጋል። እኔ ስለማላቀው ወይም ተግባራዊ ልምድ ስለሌለኝ ሪሰርች ቦታ ላይ ብሰማራ ውጤታማ ነገር ላላመጣ እችላለሁ። ያ ነው ወሳኙ ቁም ነገር። ዲሲፕሊን ማተር ያደርጋል። ለየትኛውም አይነት ጥናት ዲሲፕሊን ይፈልጋል። ስለዚህ እሱን በደንብ መረዳት መቻል አለብን። ኮምፓሪዝን ኦፍ ሪሰርች ፕሮፖዛል ዊዝ ፕሮጀክት ዘን አዝ ማች አስ ፖሲብል ሪሰርች ፕሮፖዛልም ሪቪው የተደረገ ሪሞዲፋይ የተደረገ መሄድ መቻል ስላለበት ለዛ ነው ሪሞዲፋይ ማድረግ መቻል ስላለብን ለዛ ነው ሪቪው መሰራት ያለበት ብለን የምናስበው። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ይሄ የመጀመሪያው የተማሪው ስለ ሪሰርች ፕሮፖዛል ሜን ኮምፖነንት ኤክስፕሌን ያደረገበት ፒፒቲ ነው። ስለዚህ ቀጣይ ስለምን እንዲሰራላችሁ ትፈልጋላችሁ? ወዲያውኑ 30 ኮሜንት በግልጽ ማየት ከቻልኩኝ 30 ኮሜንት ምን ላይ እንዲሰራ ከነገራችሁኝ ለመስራት ሞክራለሁ። ቀጣዩን ካልነገራችሁኝ ደግሞ በራሴ እቅድ የምሰራ ይሆናል። ስለመጣችሁ እጅግ በጣም አመሰግናለሁ። ላይክ፣ ኮሜንት እና ሼር ማድረጉን እንዳትረሱ። የተማው ቤተሰቦች ስለሆናችሁ እጅግ በጣም እናመሰግናችኋለን። መልካም ጊዜ እንላለን።